ዱባይ የከሰረችው ወይም ኢማራት እንስማው። $1,000,000 لكل دقيقة توقف في مطار دبي. በዱባይ ኤርፖርት በእያንዳንዱ ደቂቃ $1,000,000 ያገኙ ነበር። በአንድ ደቂቃ $1,000,000 አስባችሁታል? أكثر من 400,000 مسافر كان يستقبلهم المطار. ምክንያቱም በኤርፖርቱ የሚቀበለው ሩብ ሚሊዮን ሰው ነው። ስለዚህ ሩብ ሚሊዮን ሰው ባረፈ ቁጥር አንድ ደቂቃ $1,000,000 ነበር የሚያገኙት። في يوم طبيعي لكن مسيرات ببضعة آلاف من الدولارات كان. ነገር ግን በጥቂት ዶላሮች የተገዙ ድሮኖች ያመጡት ጣጣ ግን السبب في هذه الخسائر. ይህን የሚመስል ኪሳራዎች አደረሱ። $1,000,000 خسارة في الدقيقة يعني ماذا؟ በአንድ ደቂቃ $1,000,000 መክሰር ማለት اليوم فيه 1440 دقيقة. አሁን ላይ ምናልባት ይህን ፕሮግራም ስትሰራው ትላንት ወይ ምናምን ሊሆን ይችላል 1440 ደቂቃ ነው ኤርፖርት ያልሰራው። الأسبوع فيه 10,000 دقيقة. አንድ ሳምንት 10,000 ደቂቃዎች አሉት። إذن 10,000 مليون. ስለዚህ 10,000 ሚሊዮን በአንድ ሳምንት ይከስራሉ። 3 ሳምንት ከሆነ 10 ይሄ ማለት ቢሊየን ወይም ትሪሊየን ነው አላቅም። አስቡት እናንተ። ماذا لو استمر الإغلاق شهرا شهرين؟ كارثة بكل المقاييس. ስለዚህ ይህ አንድ ወር 2 ወር ከቀጠለ ምን ሊሆን? الخطوط الجوية الإماراتية وحدها كانت تحقق $100,000,000 يوميا. በኤርፖርት ብቻ ዱባይ ኤርፖርት $100 ሚሊዮን በቀን ያገኝ ነበር። $100 ሚሊዮን በቀን تصارع من أجل وقف النزيف. الخسائر لا تتوقف عند حدود المطار. ግን ኪሳራው ደግሞ አሁን ላይ በኤርፖርት ብቻ ላይ የሚቆም አይደለም። السياحة تتعطل أيضا. ምክንያቱም ቱሪዝም እንዳለ ይቆማል። تجوهرت